አሁንም ማውራው ከተማና ትንሽ ግራ የገባው ሚድል ክላሱ ላይ እኛ ግራ የገባን ሚድል ክላስ ነን ልጆቻችን የውሸት ሀብታም መስለናቸዋል ሀብታም እኮ አይደለንም ለልጆቻችን ግን ሁሉ ነገር ሲጠይቁን ያለ ስስት ያቀርብን ስለሆነ ሀብታም መስለናቸዋል 17 አመት ሲሞላው 16 አመት ሲሞላው ከበድ ያለ ጥያቄ ሲጠይቅ የለም ስትዩ ይላል ያኔ ቺስታ መሆንሽን ሲያቅ እንደገና ልጁ ኮንፊውዥን ውስጥ ይገባል ለካ ቺስታ ልጅ ነኝ ይላል ሶሪ አማርኛውን ቀጣተ በአርቲፊሻል አስተዳደግ ነው ያደገን ያለ ነው ቸኮሌት ግዛልኝ ሲልሽ ምን አይነት ብራንድ መጥቀስ አደጋ ሊኖረው ቢችልም አሉ አሁን አሪፍ ሆኖ ውድ በጣም የሚያስፈራ ውድ ደግሞ ርካሽ አለ ስለዚህ ራካስ ያለውን ገዝተሽለት ቸኮሌት አያስፈልግም መጀመሪያ እኔ በግሌ ለልጆቼ ብዙ ጣፋጭ አልገዛ ግን የድብድብ ከሆነ ይሄ በአመት አንድ ቀን ነው መገዛል እንትን ይባላል እንኳን ላንተ ለሀገሬ በጣም አደገኛ ውድ ነው ይሄ ርካሽ ነው ይሄንንም መገዛል የአመት እውነቱን አንነግራቸው እውነቱን አናው ስለዚህ የለኝም ወንድም አለም የለኝም አንተን እኮ ማስተምር ይሄንን ችግሬን እንድትቀርፍልኝ ነው ብለን ስለማንነግራቸው ከባድ ፍራቻ ይታይ ልጆቻው በቃ አርቲፊሻል ሀብታም እየመሰልናቸው ነው ሁሉ ነገር እየገዛንላቸው ነው አንዳንዴ ጠይቀው አንዳንዴ ሳይጠይቁም ስለምንገዛላቸው መቸገር እያወቁ አይደለም መስጠት መሰጣጠት ይሄ መነጣጠቅ ሳያውቁ ያድጉና ኮሌጅ ሲደርሱ በጣም ይጨንቃቸዋል የሆነ ዩኒቨርሲቲ ሲመደቡ አይሄዱም ትያለሽ ወይም ደግሞ እዚህም አዲስ አበባም ሲገቡ አንቺ ቤት ፓንኬክ ምን ኬክ እየጋገርሽ አብልተሽው ዩኒቨርሲቲ ሲሄድ የዩኒቨርሲቲው ዳቦ ነው ወይስ ይሄ ነገር ምንድነው ብሎ ሲል ከሌላ ቦታ ደግሞ የሚመጣው 5 ስታር ሆቴል ይሆንለታል ያ ምግብ የኔና አንቺ ልጆች አየሽ በአርቲፊሻል ማንነት እያደጉ ነው ስለዚህ ቻሌንጅ የማስለመድ መገፈታተርን በበጎ መነጣጠቅን መወሳሰድን ደግነት አለ ክፋት አለ በጎነትም ክፋትም እንዳለ ግን ደግነት እንደሚበልጥ ዓለም ከበጎነትም ከክፋትም ጋር አብራ እየኖረች ግን በደጎችና በብሩካን በኸይረኞች በቀና ልብ አሳቢዎች ቸርነት በአላህ እዝነት በአላህ ረህመት እንደምንኖር ማወቅ አለባቸው